ለሚስቶች የሚሰጥ ምክር ፓርት 3 የመጀመሪያ ዙር ቶሎ መጨረሱ አይቀርም። የምትደነግጭበት ወይም የምትቆጭበት ወይም የማይሆን ነገር ነው በቃ ይሄ ነገር ስንፈተ ወሲብ አለበት የምትይበት አይደለም። አይኖ አንቺ ሳትጨርሺ ሲጨርስ ማለት ነው ሊከፋሽ ይችላል። እርካታ ደረጃ ሳትደርሺ ሲቆምብሽ በጣም ሊከፋሽ ይችላል። ግን እሱን ደግሞ ክፋት ንግግር ስትናገሩ ጭንቅላቱ ላይ የሚቀር ነገር ይኖራል። ስለዚህ እሱን መናገር የለብሽም። ከዛ በኋላ ደግሞ ከዚህ በኋላ ግንኙነት አላደርግም ብለሽ የምትተኝበት ነገር አይደለም። ኦኬ የመጀመሪያ ዙር ቶሎ ከጨረሰ በኋላ ለሁለተኛ ዙር ትንሽ ደቂቃ ቆይቶ ይዘጋጃል። እሱን ግንኙነት ድባቡን አስከትሎ ሁለተኛ ዙር ደግሞ መቆየት ይቆያል ማለት ነው። መጀመሪያ ዙርን አልፎ ሁለተኛ ዙርም ሶስተኛ ዙርም ግንኙነት ብትደግሙና አሁንም ቶሎ የሚጨርስ ከሆነ የዛኔ ቶሎ መጨረስ አለበት ማለት ነው። ስለዚህ ነርቭ ላይ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ትችላል። ወንዶች ይህንን ነገር ለሚስቶቻችሁ ሼር አድርጎ እናንተ ደግሞ ቶሎ መጨረስ ካለባችሁና መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ለሚስቶች የሚሰጥ ምክር ፓርት 4 ትንንሹን ነገር ማድነቅ ልመዱ። እስቲ ማድነቅ ልመዱ። አካብት ዋው እንደ ዛሬ ሆነ አታውቅም፣ እንደ ዛሬ አንበሳ ሆነ ህልኝ አታውቅም ምናምን ብላችሁ ትንሽ ነገር እኮ ሊሆን ይችላል። አንቺ ላይ ልዩነት የሚያመጣ ነገር ላይሆን ይችላል፣ ግን ማጨብጨብላችሁ ከዛ ስነ ልቦናዊ የሆነ በመድከም በመሳቀቅ በስትረሳቸው አላስደስታትም ከሚል ፍራቻ የሚመጡት ስንፈተ ወሲቦች ማለት ነው አልጋችሁን ትቶ ሲወጣ ታዩታላችሁ። 60% የሚሆኑ ስንፈተ ወሲቦች ስነ ልቦናዊ ናቸው። 40% ናቸው አካላዊ የሆኑ ነገሮች ደግሞ ሁኔታ አይመርጡም። ሁልጊዜ አንድ አይነት ነው የሚሆኑት። ሰው ጠዋት የማይቆም ከሆነ በግንኙነት ሁልጊዜ የሚልፈሰፈስ ከሆነ ስትረስድ ነው ስትረስድ አይደለም የሚባለው ነገር ማይወስን ከሆነ በየግንኙነቱ ቶሎ መጨረስ የሚያስቸግረው ከሆነ የዛኔ ነርቭ ላይ ሆርሞን ላይ ጡንቻ ላይ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው።